ኦርቶዶክሳዊ ተዋህዶ ቤተክርስቲያን ቅዳሴዋ ውዳሴዋ ማህሌቷ ሰዓታቷ አጠቃላይ አገልግሎቷ 99.9 በመቶ ሳይሆን 100% በክርስቶስ ላይ የተመሰረተ ነው። ለክርስቶስ የምናቀርበው ምስጋና ከሌሎች ጻድቃን ቅዱሳን ጋራ ከመላእክት ጋራ ከመቤታችን ጋራ ተመዛዝኖ ሚዛን ይደፋል። ኢየሱ ይበልጣል አይደለም ምንለውኛ እዛ ድርድር ውስጥ አስገብተናል። ይሄን ማለት በደንብ እንድትሰሙን እንፈልጋለን። እዛ ድርድር ውስጥ አንገባም። ክርስቶስ ከመቤታችን ጋር ምስጋና አይካፈልም፣ ከመላእክት ጋር አይካፈልም፣ ከጻድቃን ጋር አይካፈልም፣ ከፍጡራን ጋር አይካፈልም። እሱ ራሱን ችሎ ውሃ ልኩ መሰረቱ መደምደሚያው ጉልላቱ አልፋና ኦሜጋ ርዕስ ወማይለክት ዳህራዊ ወቀዳማዊ ራስና መጨረሻና መጀመሪያ ፊተኛና ኋለኛ አልፋና ኦሜጋ ማን ነው? በአንድ ጮክ ብላችሁ ንገሩኝ። ኢየሱስ ድገሙት። ኢየሱስ አልፋና ኦሜጋ መጀመሪያና መጨረሻ ፊተኛና ኋለኛ የነበረ ያለ የሚኖር ኢየሱስ ክርስቶስ ነው። ይሄ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ትምህርት በተለይ በሐዲስ ኪዳን ከዛ ደግሞ በመጻሕፍተ ሊቃውንትና ያንተን ተርሰው በተጻፉ መጻሕፍት በጠቅላላ ይሄን ስም ማብራራት ነው። ይሄ ውድ ስም ነው፣ እንቁ ስም ነው። ሰማይና ምድርን ያንቀጠቀጠ አጋንንትን የቀጠቀጠ አለት ተራራውን ያቀለጠ ለውራን ብርሃን ለአንካሶች እግር ለተራቡት የሚበላ ዳቦ ለተጠሙት የሚጠጣ ውሃ ለተራቆቱት ዕርቅ አሸፋኝ በሞት ላይ የነገሰ ሕይወት በመቃብር ላይ የታወጀ ትንሣኤ አዲስ ሕይወት የናኘ ምትክ አልባ ተወዳዳሪ የሌለው ዘላለማዊ ስም ነው። ይሄ በቅዳሴያችን ብትሄዱ በማህሌታችን ብትሄዱ በሰዓታታችን ብትሄዱ በሁሉም መጽሐፍ በገድሉ በድርሳኑ በተአምሩ የጊዮርጊስ ገድል ቢነበብ የተክለ ሃይማኖት ገድል ቢነበብ የቅዱስ ሚካኤል ድርሳን ቢነበብ የመላእክት ድርሳን ቢነበብ የሊቃውንት ድርሳን ቢነበብ መጻሕፍት ብሉይ ቢተረጎም ሐዲስ ቢመሰጠር ሌሎች መጻሕፍት ቢተነተኑ ቢበለቱ ቢመሰጠሩ የዞረ ድምር ውጤታቸው ማንና ጉልቶ ማሳየት ነው። ጮክ ብላችሁ ንገሩኝ። ማንና ጉልቶ ማሳየት